በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ክብራቸውን ትተው እግዚአብሔር ሆይ ማረን። የዓለም ውዳቂ ጉድፍ በተባሉት በምድር እየኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው በመነኑ ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን። ኢየሱስ ሆይ ማረን፣ እግዚአብሔር ሆይ ማረን። በየገዳማቱ በየበረሃው ውስጥ ስለተሰደዱት ፍቅርህን በመህብረት የዓለም ውዳቂ ምናምንት የሆነው ስለ ፍቅር ሲሉ ውድ ቤተሰቦች አቡነ አሮን ልንደርስ ትንሽ ቀርቶናል፣ ግን በጣም ተሸንፈናል። እንደምታዩኝ ከአቅሜ በላይ ነው። ሰለሞን ዘመቄት አልተቻለ፣ መንገድ በጣም ይችላል። ይሄን ነው ግን እዚህ ድረስ ቦታ ኮሜዲያን እሸቱ ለቤተ ክርስቲያን ትልቅ መስዋዕት ከፍሏል። እውነቴን ነው የምነግራችሁ። እዚህ ቦታ ድረስ ውሃ ገብቶበት የማያውቀውን አስገብቷል። የሰራውን መልካም የሰራውን ግን እግዚአብሔር እንግዲህ ይጠብቀው፣ በልጆቹ በትዳሩ የተባረከ ዘመን ያድርግለት። እኛ ሁላችንም ጸሎት እናድርግ። ተመስገን ጌታዬ፣ እግዚአብሔር ይመስገን። ጻድቁ እየረዱን እግዚአብሔር አምላክ እየጠበቀና አቡነ አሮን ገዳም ደርሰናል። እናቶችና አባቶች ወንዶች የሚለያዩባት ቦታ ደርሰናል። ከዚህ በኋላ ሴቶች ማለፍ አይችሉም። የሴቶች እናቶቻችን መነኮሳት ባት በዚህ ነው። ስላሴ ቤተክርስቲያን ደግሞ በዚህኛው አለና እግዚአብሔር ጠብቆና በሰላም እዚያ ደርሰናል። ከዚህ በኋላ ደግሞ ገብተን የቦታውን ሁኔታ ያለውን ፀሐይ ያስገባ ዝናብ የማያስገባው ጣራው ክፍት የሆነው አቡነ አሮን መንክራዊ ገዳም ወደዚያ ልንሄድ ነው። የንታ ሰለሞን እንዴት አዩት? አካባቢ በጣም በሚገርም ሁኔታ እንግዲህ ከብዙ ድካም በኋላ ወደዚህ ቅዱስ ስፍራ ደርሰናል። ወደዚህ ቅዱስ ስፍራ ስደርስ እንግዲህ ድካሜ ሁሉ ነው የለቀቀኝ። ወንድማችን መምህራችን መምህር ዮናስም አሉ እጅግ ታሪኩን የሚያውቁት ስለ ገዳሙ ሁኔታ እየነገሩን ነበር። እዚህ ሰዎች በሰላም አቡነ አሮን ገዳም ደርሻለሁ። እንግዲህ እንደምታዩት ከዚሁ ከጀርባዬ ደወል አለ፣ መጥቅ ይባላል አይደል? ይሄኛው ደግሞ ትዕዛዝ የተሰጠነ ትዕዛዝ አለ። የቆምክበት ቦታ የተቀደሰች እናትና የእግርህን ጫማ አውልቅ የሚለው ትዕዛዝ ተጽፏል። ከዚህ በኋላ ጫማችን አውልቀን ነው በምንሄደው። ያለውን የገዳሙን ሁኔታ እናሳያችኋለን። እንግዲህ ቤተክርስቲያናችን ስርዓት አላት። ጫማችን ወደ ቤተክርስቲያን አውልቀን የምንገባው ለእግዚአብሔር ክብር ለመስጠት ነው። ሙሴ የታዘዘው ትዕዛዝ አለ። የተቀደሰች ምድር ናትና ጫማህን አውልቅ ተብሏል። እኛ ደግሞ ወደ ቤተክርስቲያን ስንገባ የእግዚአብሔር ቦታ ስለሆነ የቅድስናው ስፍራ ስለሆነ እግዚአብሔርን የምናመልክበት ቦታ ስለሆነ ክብሩን ለመግለጽ ጫማችን እናወልቃለን ማለት ነው። እንግዲህ በኦሪቱ መጽሐፍ እንደተጻፈው እንግዲህ ደወል ደግሞ ካህናቱ ሰዓታት ሲቆሙ የሚደወል ኪዳን ሲደረስ የሚደወል ነው። ማህሌት ሲቆሙ አዜማ ሰዓት የሚደወል ነው። ታሪኩ ሰፋ ያለ ነው እና ይሄን በሰፊው እንመለስበታለን። ለማንኛውም አሁን ወደ ገዳሙ እየገባን ነው። ስለ ደወሉ ሰፋ ያለ ታሪክ ይዘን እንመለሳለን። መልካም ቤተሰቦች፣ እንግዲህ ከየኔታ ሰለሞን የሰማችሁት ይሄን ይመስላል። ጻድቅ ሰው ጸሎት ኃይልን ያደርጋል፣ ፀሐይን ያቆማል፣ ሞትን ያስነሳል። ከጠላት ዲያብሎስ ነፍሳትን ይነጥቃል፣ ባዶውን ማድጋ በዘይት ይምላል። ገባ ነው። ስለዚህ የቤተ ክርስቲያኑን ሁኔታ እናሳያችሁ። ዝናብ ያፈረው ፀሐይ የደፈረው የጻድቁ አባታችን የአቡነ አሮን ገዳም ከሰለሞን ዘመቄት ጋር ደርሰናል። እንግዲህ የኔታ ሰለሞን ዘመቄት የጻድቁ የአቡነ አሮን ቤተክርስቲያን ለመጀመሪያ ጊዜ ነው የረገጡትና ይህን ቤተክርስቲያን ወደ ውስጥ ገብተን አላየነው።
ግን የበሯን ጥበት እንደሚያዩት ነው። ይሄ ራሱ አደባባይ የሚታይ ነገር ነውና ነው እንደታዩት። እኔ በጣም ነው ደስ እያለኝ ያለው። አሁን ይሄ ውስጡ ዋሻ ነው። ይሄ ግን መዘጋት ስላለበት በር መኖር ስላለበት እንጂ እንጨት የገባው ምንም አይነት እንጨት የለም። ውስጡ ድንጋይ በድንጋይ ነው። በጣም አስገራሚ ሁኔታ ነው እያየን ያለነው። ውስጥ ገብተን የገዳሙን ታሪክ እና ዝናብ የማይገባበትን ቦታ የምናሳይ ነው የሚሆነው። አብራችሁ ቆዩ። ሰብስክራይብ ያደረጋችሁ የዓለም ውዳቂ ጉድፍ በተባሉት በምድር እየኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው በመነኑ ኢየሱስ ወይ ማረን፣ እግዚአብሔር ወይ ማረን፣ ኢየሱስ ወይ ማረን፣ እግዚአብሔር ወይ ማረን። እዚህ ዝናብ ይወርዳል። እንደምታዩት ዛሬ ክረምት ነው። ይሄ ሙሉ አለ። አሁን ይሄ ትልቁ ዋናው ታምር ወደ ውስጥ ማይገባ ወደ ውጭ ማይወጣ አሁን ዶፍ ክረምት እየወረደ እንደውም ፈረንጅ ራሱ መጥቶ ያደነቀው ይሄ ተከልክሏል አለ። ይሄ ግን በዚህ ላይ እየወረደ ወደ ውጭ ካልወጣ ወደ ውስጥ ካልገባ ብሎ ያደነቀው እና የታመረኛ ነው። እንደዚህ አሁን እንደውም መጣችሁበት እናንተ ክረምት ወቅት ነው። አስገራሚ ነው። ይሄ ቤተልሔም ነው። ቤተልሔም ውስጥ ነው። ይሄ ቃሊት ነው። ይሄ ቃሊት ነው። የዓለም ውዳቂ ጉድፍ በተባሉት በምድር እየኖሩ በጽድቅ ሕይወት ባሉት ዓለምና አምሮቷን ትተው በመነኑ። ውድ ቤተሰቦቻችን አሁን የምንገኘው አቡነ አሮን ገዳም ነው። ይህ አቡነ አሮን ገዳም እንግዲህ ታሪካዊና ጥንታዊ ገዳም ነው። ፀሐይ ይወጣል እንደምታዩት ነው። ፈገግታ አለው። ዝናብ ግን በዚህ ክረምት ዛሬ ክረምት ነው ያለበት፣ ሐምሌ ምናምን ነው። ሐምሌ 13 እና 14 ነው ያለ ነው። ግን እግዚአብሔር ይመስገን ዝናቡ እየጣለ ወደ ቤተ መቅደሱ አይገባም። ይኸው ማህሌቱ ነው። የዚህን ቦታ ታሪክ እንዴት እንደተመሰረተ እንዴት እንደተገደመ የአቡነ አሮን ታሪክን አባታችን በደንብ አድርገው በሚገባን ቋንቋ የገዳሙ አበምኔት እሳቸው በደንብ ያብራሩልናል። ስለዚህ እናንተ ተከታተሉ። እሺ እንግዲህ እናንተ ጻድቁ ፈቅደው ከዚህ ቦታ በሰላም ባላመጣችሁ። ይህ ቦታ ያው እንደምታዩት በ13ኛው ክፍለ ዘመን የተመሰረተው እና ታምረኛ ቦታ ነው። ታምረኛ ነው። ምንድነው ታምሩም? አሁን የቅዱሳን የሚነገርላቸው ታምራቸው በመጽሐፍ ነው። ይህ ግን በዓይን የሚታይ እንደዚህ ሰማይ ተከፍቶ እየታየ እዚህ ጎርፍ የማይገባ የማይመነጭ የማይወረዛ እንግዲህ ትልቅ እጹብ የሚያሰኝ ይሄ ነው ዋናው። እና ምንድነው አባታችን አቡነ አሮን ለመጀመሪያ ጊዜ ሳነሱ ጨለማ ነበር። ጨለማ ሲሆንባቸው እግዚአብሔር ብሰዋላቸው ይላል። በሱት አሁን እንደምታዩት ብርሃን ገባ። ብርሃን ሲገባ አቤቱ ብርሃን ገባ። በብርሃኑ የሚገለገሉት የአትሮሱ ዋለ መጽሐፍ ምናየው በብርሃኑ ነው። ሲነጋ ምንቆይ በብርሃኑ ነው። እና በክረምት ጊዜ ዝናብ ገባባቸው። ዝናብ ሲገባ አቤቱ ፈጣሪ የማይለፋውበት ብላሽ ሆነብኝ ብለው ወደ እግዚአብሔር አመለከቱ ይላል። ከዛን ጌታ ፀሐይ፣ ጨረቃ፣ ከዋክብት ይግባ የዝናብ ነጠብጣብ ግን ካለ ፍጻሜ አይግባ ብሎ ቃል ገባላቸው። ይኸው በዚህ ጎርፍ አይገባ አይመነጭ ያወረዛ ከአንድ ሜትር በላይ መስላቱ እንግዲህ እና ትልቁ ዋናው ታምር ይሄ ነው። በቃ ታምሩ ዋናው ይሄ ነው። አሁን እንዳልኳችሁ ቅዱሳን ነገርላችሁ መጽሐፍ ነው። ግን በዓይን የሚታይ በሆኑ ትውልድ በዓይን የሚታይ ይሄ ነው ዋናው። ለለጀንዳ ይሄ አሁን ቅኔ ማህሌቱ ነው። ከዚህ ቀጥሎ ቅድስት አለ። ከዛ ወዲያው ቅኔ ማህሌት መቅደሱ አለ። ለእያንዳንዱ ክፍል ተወዳጅ። እነዚህ መግቢያዎቹ ወደ ቅድስቱ መግቢያዎች ናቸው ማለት ነው። በሮቹ በራው አንዱ በር በሱ አለ፣ አንዱ እዚህኛው በር አለ፣ አንዱ ጋር በዚህ አለ። እነዚህ አሁን በአጠቃላይ አምዶች ናቸው። እነዚህ 15 አምዶች ናቸው። በ15 ነቢያት ምሳሌ በእነዚህ አንገባም። እዚህ ጋር መግቢያ አለው፣ መጋረጃ የለውም። ይችኛው እዚህ ጋር ደግሞ ጫለው፣ እዚህ ጋር ደግሞ አንድ አለ። 3 አምድ በአጠቃላይ አምዶቹ 15 ናቸው። ምሰሶው ማለት ምሰሶቹ በ15 ነቢያት ምሳሌ 15 ናቸው። እነዚህ ግን አሁን እኛ የምንገለገለው መግቢያችን አንዱ ይሄ ነው፣ አንዱ እሱ ጋር። እነዚህ መጋረጃ አላቸው እና አሁን ይሄ ወደ ውስጥ ያው ማየት እንችላለን። አሁን አባቶቻችን ድሮ ሲያነቡ ያው እንደዚህ በርቀት ነው የሚያነቡት። በእነዚህ ያሲዘው አሁን ያጥማው እንጂ በእነዚህ ያሲዘው በርቀት ያነባል፣ ንፋስ እንዳይወስደው ማለት ነው። በጣም ክብደት አላቸው። እነዚህ ምንድን ናቸው?
ብቻ አይታወቁም። እንግዲህ ድሮ ጥንታዊ ቅርስ ናቸው። እኛ ነው በጣም ነው ክብደት ያላቸው። እኛ ካደረስን የምንገለገልባቸው እንደዚህ ያደረግን እያስያዙ ሲገለግሉና አሁን የሚገርም ነው። ንፋሱ ይሄንን ወረቀቱን እንዳያነሳው እንደዚህ ትጭኖቸውና እነዚህ አሁን አጥሩ ገመዱ አጥሮ ነው እንጂ እንደዚህ ዳር ሲወጣ እነዚህ ተጭነው በጣም ነው ክብደት ያላቸው። የሚገርም ሁኔታ እና ይሄ ጥንታዊ ነው፣ የተለየ ነው። በቡና የተገጠመ ነው። ይሄ ድርሳነ ሚካኤልና ድርሳነ ገብርኤል በብራና በጣም የሚገርም ነው። ወንድሞቼ ሆይ ይህንን ዓለም አትውደዱ። እንዳቸው በተፈጥሮ ምንተው አያወፈረም። ይሄ ግን በተአምር እንደዚህ ነው። አሁን አቡነ አሩ ሲገለገሉበት ነው። አሁን እኛ እንደ ሙዚየም እንደቀሰ ያስቀምጠው ነው። ይሄ ደግሞ ከሴ ማለት የችቦ የሚሆን እንግዲህ እጇ የሚሆነው እሱ ነው። እንደዚህ በተአምር እንደዚህ እነዚህ አቡነ አሩ መገልገያዎቻቸው ናቸው። ሲገለገሉባቸው የነበራቸው ናቸው። እኛው ትልቁ የንባችሁ ያይከሲ ሀብትና ንብረቱ በዚህ ዓለም ጠፊ ነው። ነፍሱን የሚጠብቅ ከክፉ ሚድነው። በአምላኩ ታምኖ ይህ እሳቸው መጸለይ ያላቸው ለእያንዳንዳቸው ደግሞ መነኮሳት የሚጸልዩበት ክፍል አለ። በዚህ ክፍል አለ። መጸለያቸው ልጆች ታሉ እንደዚህ ደማ ተቀቡ ገዳሙ እንግዲህ በጣም ሰፊ ነው አይደለ? አባታችን ሰፊ ዋሻ ነው። ግን ደግሞ ከዚህ የሚበልጥ አለ። ከዚህ የሚበልጥ ያው ታሪክ እንደሚናገረው ዘመን አጻባ ችግር ዘመን ወይም መቅሰፍት በዚህ በቦታው በገዳሙ በቄት ብሎ መነኮሳቱ ሲያገለግሉ ነበር። መቅሰፍት እና እንዳለ ገዳሙ ተፈታ። ገዳሙ ሲፈታ ከትግሬ 1400 መነኮሳት መጥተው ይቻላል እናገለግላለን ባይቻላል ከተቀደሰ ቦታ በቃ እንረፍ ብለው 1400 መነኮሳት መጡ። ጥር 4 ቀን መጥተው ከዚህ አረፉ። አሁን ያዝግ ነው ቤተ መቅደሱ። አሁን እንደውም የአቡነ አሮን አጥማቸው አሁን ነው የወጣው። በቅርብ ሰዓት ነው የወጣው። ጥር 29 ቀን ይከበራል፣ 19 ቀን ይከበራል እና አጥማቸው የሚነሳ ወደዚህ ነው እንታውቁ። ይሄ እመቤታችን መቅደስ እሱ የአቡነ አሮን አጥማ ያለ ከዚህ ደግሞ ያዋለት 3 መንበር ነው። 3 መቅደስ ነው የምንገለገለው እና እንዳያላችሁ መስኮት ከወደ ደብረ መግቢያ ያላችሁ የተዋቸው መስኮት ደብረ መግቢያ እዚህ ያለ እዚህ አልጋ የተለየ ነው ያሉት ማስቀመጫቸው የነገስታት ናቸው። የተለየ ነው ነው ያውት ይኸው እንደዚህ ነው የሆነብን። አሁን ይኸው እንደዚህ ነው። አሁን እሱ ያው እናንተ ቤተ መቅደስ ስለመገበው እንጂ በጣም የሚያስደነግጥ ነው። የሚያስደነግጥ ቤተ መቅደስ ምን ነው ስለላይ ነው ያለው ታየ አሁን ከዛስ እንደዚህ እና ይሄንን እያዩ ይደረሱልን ጥራቸው ካህን መነኮሳቱ ከ55 በላይ አሉ። ግን አብዛኛው የሚገለገለው ካህን ከ100 በላይ አለ። ካህን እዚህ ቦታ ላይ መምህራንም ያብነት መምህራንም ድጓም ቆቆም ቅዳሴም አሉ በካህን የሚገለገለው። ምክንያቱም አሁን በፊት ቦታው በጣም ውጣ ውረድ አለ። ጠንካራ ሰው ካለ እዚህ መቀመጥ አይችልም። አባቶች እናቶች ያሉት መነኮሳት ደካሞች ናቸው። በጣም ይኸው ለስራ ብዙ አይደሉም፣ የደከሙ ናቸው። በዓላቸው መስከረም 5 ይነግሳል። እረፍታቸው የዛን ጊዜ መስከረም 5። ከዛን ደግሞ ጥር 19 ቀን ይከበራል።
ጥር 19 የሚከበረው ፍልሰታ አጽማቸው ነው። አሁን ቅድም እንዳልኩ ከዛኛው ቤተ መቅደስ ወጥቶ ከዚህ የተቀመጠበት ነው ጥር 19 ቀን እና 1400 በዚህ ዝግ ናቸው አሉ። የአቡነ አሮን አጽም እንግዲህ ይወጣ ብሎ ጳጳስ ናቸው አውጥተው አስቀመጡት ከዚህ። ስለዚህ ጥር 19 ቀን ይከበራል። ተገብረ ተአምር ነው። አሁን በዚህ ቦታ ላይ አሁን ቅድም እንደነገርኩ ይህን ያነጹበት መጥረቢያ አለ ወይም መቆፈሪያ የሰጣቸው ያ መልአከ ዑራኤል የሰጣቸው ለጊዜው አንተ በዚህ ነጽበት አንተ አንተ ከጨረስክ በኋላ ግን ይሄ በውሃ የታጠበ ለበሽተኞች ፈውስ ሲሆን ሰጣቸው። አሁን ያ በውሃ ይታጠባል መጥረቢያው ወይ መቆፈሪያ ማለት ነው። ምንለው ሰማያዊ ነው። አሁን በሱ ከተለያየ ደውሉ ይፈወሳሉ፣ ከኤችአይቪ ሁሉ ተፈወሳሉ። እንዳ በዚህ በገዳሙ ብዙ ታምራት ሰርተው አሁን ቅድም ተናገርኩት እሳት ሲነሳ ከዚህ ከገዳሙ አባቶች ገዝተው ቃቢቱን ሊበመጡ አባቶች ገዝተው አቁመዋል። ሰው አቁመዋል። እንደው ቢገርም አሁን ባብዬ ጾም ነው የሆነ ሰው መጥቶ እዚህ እገባለሁ አለና አንድ አባት ናቸው። አይ አባቴ ህልሜት መጥቶኛል እዚህ ድረስ መጥቼ ሳልገባ ሳላይ አለድማላቸው። ኧረ ህልሜት ከመጣ አገባሉት እንደ በየርቀት ከዚህ ድረስ መጥቼ በኋላ ሰውየው ዝም ብሎ ገባ። እዚህ አካባቢ እንደውም እባብ እንደዚህ ቀጥሎ ቆሞ ሰውየው ሊበላ ማለት ሰውየው ሊበላ ከዛ በኋላ ይሄንን እኔ አሁን ባይኔ አሁን በቅርብ ሰዓት ላይ አይቻለሁ። በቅርብ ሰዓት በቅርብ ጊዜ ነው ሙሉ መቃለ ይሄ አቡነ አሮን እንዳረፉ የአቡነ አሮን ወረድ አባ ኢያሱ ይባል ነበር። አሁን ከአቡነ አሮን ቀጥሎ አባ ኢያሱ ተተካ። አሁን የእሳቸው አጥማቸው አባ ኢያሱ ከዚህ ውስጥ አጥማቸው ያለ በጣም ባልከው ጋይንት ጎንደር ነው ግን ጋይንት ሰጎዳ ማርያም ሰጎዳ ማርያም ይላል ዘይተወለደ ያው አባታቸው ገብረ መስቀል ናቸው ዓመተ ማርያም ይባላሉ። የዘራረጋቸው ታሪካቸው ነው ብዙ ወደኋላ ሰዓት አናገኝም ብዬ ነው እንጂ ታሪክ አላቸው።